ሰላም ጤና ይስጥልን። ዛሬ የጡት ወተት ብቻ መመገብ ያሉትን ጥቅሞች ምን እንደሆኑ እናያለን። ህፃኑ ለ6 ወር ውሃ ያስፈልገዋል? መልሱ አይደለም። አዎ፣ ብዙ ሰዎች የማያውቁት እውነት ነው። ለ6 ወር ህፃኑ የሚያስፈልገው ብቸኛ ምግብ የእናት ጡት ወተት ነው። የቪዲዮ እስከ መጨረሻው ካያችሁ መቼ ጡት መስጠት እንዳለብዎ፣ ከአንድ ጡት ወደ ሌላ ጡት መቼ መቀየር እንዳለብዎ፣ በቀን ስንት ጊዜ ጡት መጥባት ወይም ጡት መስጠት እንዳለብዎና የጡት ወተት ለህፃንና ለእናት ያለው ጠቀሜታ ምን ይመስላል የሚሉትን ዝርዝር አድርገን እናያለን። እንኳን ወደ ከምከም አካዳሚ በሰላም መጣችሁ። የጡት ወተት መመገብ ምንድነው ጥቅሙ የሚለውን ለማየት ህፃኑ ከተወለደ ጀምሮ ለ6 ወር የእናት ጡት ወተት ብቻ መመገብ ማለት ነው። ምክንያቱም በዚህ ሰዓት ውስጥ ውሃ አይሰጥም፣ ሻይ አይሰጥም፣ ገንፎ አይሰጥም፣ ወይንም ደግሞ ሌሎች ምግቦች አይሰጡም። የጡት ወተት ብቻ የሚሰጠው ኤክስክሉሲቭ ብረስት ፊዲንግ አድርጓል ይባላል በእንግሊዘኛው። የእናት ጡት ወተት ለህፃኑ ምን ነገሮችን ይዟል? ምግብ ይዟል፣ ውሃ ይዟል፣ የበሽታ መከላከያ አቅምም ይዟል ማለት ነው። የጡት ወተት ብቻ መመገብ ብዙ ጥቅሞች እንዳሉት ታውቃላችሁ? ለህፃኑ በሽታ መከላከያ አቅሙን ያጠነክርለታል፣ ተቅማጥና ኢንፌክሽን እንዳይዘው ይከላከላል፣ ይቀንሳል፣ ለጤናማ እድገት ያግዛል፣ የአይምሮ እድገትን ያሻሽላል፣ ለእናትየዋ ከወሊድ በኋላ ደም መፍሰስን ይቀንሳል፣ በእናትና ህፃን ላይ ያለውን አታችመንት ወይንም ቅርርብ ያጠነክራል፣ የጡት ካንሰር አደጋን ይቀንስልናል ማለት ነው። ጡት ማጥባት መቼ መጀመር አለብን? ህፃኑ ከተወለደ በ1 ሰዓት ውስጥ ጡት መጥባት መጀመር አለበት። በመጀመሪያ የሚወጣው ቢጫ መሰል ወተት ወይንም ኮሌስትረም የምንለው በጣም ጠቃሚ ነው። ይህ የበሽታ መከላከያ ኃይል አለው። የህፃኑ የመጀመሪያ ክትባት ተብሎ ይጠራል። ስለዚህ ፈጽሞ እንዳትደፉት፣ እንዳትጠሉት። ህፃኑ በቀን ስንት ጊዜ መጥባት ይኖርበታል? ብዙ እናቶች በቀን ስንት ጊዜ ጡት ልስጠው ብለው ይጠይቃሉ። መልሱ በፈለገ ጊዜ፣ ሲርበው፣ ሲነቃ፣ ጡት ሲፈልግ፣ እጁን ወደ አፉ ሲያስገባ ወዳውኑ ጡት መስጠት ይኖርብናል። በ24 ሰዓት ውስጥ ከ8 እስከ 12 ጊዜ እና ከዛ በላይ ሊጠባ ይችላል። በሌሊት ጡት መስጠት የሌሊት ጡት ማጥባት በጣም አስፈላጊ ነው። ወተቱም እንዲበዛ ይረዳል። አንድ ጡት ወደ ሌላ ጡት መቼ ይቀየራል? ብዙ እናቶች አንድ ጡት ወደ ሌላ ጡት መቼ ይቀየራል ብለው ይጠይቃሉ። መጀመሪያ አንዱ ጡት በደንብ እንዲጨርስ ፍቀጅለት። በመጀመሪያ አንዱ ጡት በደንብ እንዲጠባ ፍቀጅለት። ለምን ቢባል በመጀመሪያ የሚወጣው የወተት አይነት ቀለል ያለና በአብዛኛው የውሃ ጥምን የሚያስታግስ ሲሆን፣ በመጨረሻ የሚወጣው ወተት ስብነት ያለው ህፃኑን የሚያጠግብና የሚያጠነክር ነው ማለት ነው። ስለዚህ ጡቱን ቶሎ መቀየር ልጁ የውሃ ጥምን ብቻ ፈሳሹን ብቻ እንደመመገብ ይቆጠራል። ስለዚህ በፍጥነት አትቀይሪ። ህፃኑ ራሱ እስከሚለቀው ድረስ ወይንም እስኪጠግብ ጠብቂው። ከዛም በኋላ ሌላውን ጡት መስጠት አስፈላጊ ነው። በሚቀጥለው ጊዜ ያልተጀመረውን ወይም ያልጠባውን ጡት በመስጠት መጀመር ጠቃሚ ነው። ዛሬ በቀኝ ጡት ከጀመርሽ በሚቀጥለው ጊዜ የግራ ጡት ጀምረሽ ስጪው። የተሳሳቱ እምነቶች። አንዳንድ ሰዎች ለህፃኑ ውሃ ያስፈልገዋል፣ የእናቱ ወተት አይበቃውም ይላሉ። ግን ይህ ትክክል አይደለም። የእናት ጡት ወተት በቂ ውሃ አለው። ስለዚህ 6 ወር በፊት ውሃ መስጠት አያስፈልግም። ከ6 ወር በኋላ ምን ይደረጋል የሚለውን ለማየት ህፃኑ 6 ወር ሲሞላው ተጨማሪ ምግብ ወይም ኮምፕሊመንታሪ ፉድ ያስፈልገዋል። ስለዚህ ጡት ማጥባት እስከ 2 ዓመት ቢሆንም ተጨማሪ ምግብ ማስጀመር ይኖርብናል 6 ወር እንደሞላው። ውድ እናቶች ለ6 ወር የእናት ጡት ብቻ በመስጠት በፈለገው ጊዜ ጡት በማጥባት አንዱን ጡት እስከሚጨርስ መጠበቅ
በጣም አስፈላጊ ነው። የህፃኑን ጤና ለመጠበቅ ከላይ የጠቀስናቸውን ነገሮች በተግባር ማዋል ለህፃኑ ጤና መልካም ነው። ይህ ቪዲዮ ጠቃሚ ከሆነ ላይክ፣ ኮሜንት፣ ሰብስክራይብ ማድረግዎትን አይርሱ። አመሰግናለሁ።